ሀገር የሰው ልጅ ክብርና ነፃነት የሚከበርባት ድንቅ ስፍራ ናት። ማንንም ሳትሰማ በራሷ መንገድ በሰላም የምትኖር ጥበብና ስልጣኔን ለዓለም ያበረከተች ታላቅ ምድር ናት። ብዙዎች ስለ ውበቷ ቢያወሩም እውነተኛ ምስጢሯን ግን የሚያውቁት ጥቂቶች ናቸው። ከጥንት ስልጣኔ እስከ ዘመናዊው የዲሞክራሲ መንፈስ፣ ከጥበብ ማማዎች እስከ ግርማ ሞገስ ያለው ታሪኳ ድረስ ይቺ ምድር ሁሌም ለዓለም አዲስ ናት። በዚች ሀገር ውስጥ መኖር ማለት ታሪክን በየቀኑ መተንፈስ ማለት ነው። እያንዳንዱ መንገድ፣ እያንዳንዱ ህንፃ እና እያንዳንዱ የሰው ልጅ እንቅስቃሴ የራሱ የሆነ ትርጉም አለው። እውነተኛው የኑሮ ጥበብ የሚገለጠው ደግሞ በዝምታ ውስጥ ሳይሆን በስርዓትና በነፃነት መካከል ባለው ሚዛን ላይ ነው። ይቺ ለብዙዎች ህልም፣ ለጥቂቶች ደግሞ እውነት የሆነች ሀገር ፈረንሳይ ናት። ፈረንሳይ ውስጥ ስራ ለመያዝ ፈረንሳይኛ ቋንቋ አማራጭ ሳይሆን ግዴታ ነው። ምንም እንኳን የዓለም አቀፍ ድርጅቶች ቢኖሩም የዕለት ተዕለት የቢሮ ግንኙነቶች እና ማህበራዊ ትስስሮች በሀገሪቱ ቋንቋ ላይ የተመሰረቱ ናቸው። ቋንቋውን በሚገባ ለማይናገር ሰው ስራ ማግኘት ብቻ ሳይሆን ያለውን ሙያ በተገቢ ቦታ ላይ መጠቀም ትልቅ አቀበት ይሆንበታል። በሌላ በኩል የሥራ ባህሉ ለሰራተኛው መብት ትልቅ ጥበቃ ያደርጋል። በሳምንት 35 ሰዓት ብቻ መስራት፣ ረጅም የዓመት እረፍት እና የጤና ዋስትናዎች የፈረንሳይን ኑሮ ማራኪ ያደርጉታል። ነገር ግን ወደዚች ደረጃ ለመድረስ ያለው የቢሮክራሲ ሂደት እና የሰነዶች ብዛት አዲስ መጪዎችን በእጅጉ ያደክማል። በፈረንሳይ ከተሞች ውስጥ ሰዎች በጣም ስራ የበዛባቸውና ለግል ሕይወታቸው ጥንቃቄ የሚያደርጉ ናቸው። እንደ ኢትዮጵያ አይነት ሰላምታ እና ጎረቤትን በቀላሉ ማናገር እዚህ ሀገር ላይለመድ ይችላል። ይህ ደግሞ አዲስ ለመጡ ሰዎች ከፍተኛ የመገለልና የብቸኝነት ስሜት እንዲሰማቸው ያደርጋል። ይሁን እንጂ አንዴ ጓደኝነት ከተመሰረተ ግን ፈረንሳውያን በጣም ታማኝና ትልቅ ወዳጅነት የሚመሰርቱ ናቸው። በካፌዎች ውስጥ ሰዓታትን እያወሩ ማሳለፍ፣ ስለ ፖለቲካ እና ፍልስፍና መከራከር የማህበራዊ ህይወታቸው ዋና አካል ነው። ይህንን ባህል ተላምዶ መግባባት የኑሮውን ጫና በእጅጉ ይቀንሳል። ፈረንሳይ ውስጥ ምግብ መብላት ብቻ ሳይሆን ስነ ጥበብ ነው። ለምሳና ለእራት የሚሰጠው ጊዜ ረጅም ሲሆን ቤተሰብና ጓደኞች በጠረጴዛ ዙሪያ ተሰብስበው የሚቆዩት ባህል ዛሬም ድረስ በክብር ይያዛል። ከፓስትሪ የሚገዛው ትኩስ ዳቦ እና የቺዝ አይነቶች የዕለት ተዕለት የኑሮ ጣዕሞች ናቸው። ይህ ኑሮን ማጣጣም የሚለው ፍልስፍናቸው በስራና በህይወት መካከል ያለውን ሚዛን ለመጠበቅ ይረዳቸዋል። ምንም እንኳን የኑሮ ውድነት ቢኖርም ሰዎች ለጥሩ ምግብ፣ ለጥበብና ለጉዞ የሚሆን ጊዜ እና በጀት መመደብ አይዘነጉም። ይህ ደግሞ ኑሮን ከማካበድ ይልቅ ትርጉም እንዲኖረው ያደርጋል። ፈረንሳይን ለኑሮ ተመራጭ ከሚያደርጓት ነገሮች አንዱ ጠንካራ የማህበራዊ ድጋፍና ስርዓቷ ነው። በትምህርት ቤት እና በጤና ላይ የሚደረገው ከፍተኛ የመንግስት ድጎማ ዝቅተኛ ገቢ ያላቸው ሰዎች እንኳ ጥራት ያለው አገልግሎት እንዲያገኙ ያስችላል። ይህ ስርዓት ለቤተሰቦችና ለተማሪዎች ትልቅ እፎይታ ነው። ይሁን እንጂ ይህ ሁሉ አገልግሎት የሚመጣው ከከፍተኛ የታክስ ክፍያ በመክፈል መሆኑን መዘንጋት የለብንም። በፈረንሳይ የሚኖር ሰው ከሚያገኘው ገቢ ላይ የሚቆረጠው ግብር ከፍተኛ ቢሆንም በምላሹ የሚያገኘው የደህንነትና የጤና ዋስትና ግን ወደፊት ላይ ተስፋ እንዲኖረው ያደርጋል። በፈረንሳይ መኖር ማለት የግድ መኪና መያዝ ማለት አይደለም። በተለይ በትላልቅ ከተሞች ያለው የባቡር፣ ሜትሮ እና የትራም አገልግሎት እጅግ ዘመናዊና ተሳሳሪ በመሆኑ ከቦታ ቦታ መንቀሳቀስ በጣም ቀላል ነው። ይሁን እንጂ ይህ የትራንስፖርት ስርዓት አልፎ አልፎ በሚከሰተው የሥራ ማቆም አድማዎች ምክንያት ሲስተጓጓል ማየት የተለመደ ክስተት ነው። የፈረንሳይን ኑሮ ለየት የሚያደርገው ደግሞ የፈጣን ባቡር TGV አገልግሎት ነው። በሰዓታት ውስጥ ከአንድ የሀገሪቱ ጫፍ ወደ ሌላው ጫፍ መጓዝ ይችላሉ። ሰዎች በፓሪስ እየሰሩ ሩቅ ባሉና ርካሽ በሆኑ ከተሞች ውስጥ እንዲኖሩ እድል ሰጥቷቸዋል። ይህ የመሰረተ ልማት ጥራት የኑሮን ጫና በከፊል ለመቀነስ ትልቅ ሚና ይጫወታል። ፈረንሳይ የብዙ ብሔር ብሔረሰቦችና የሃይማኖቶች መገኛ ናት። በተለይ ከአፍሪካ እና ከመካከለኛው ምስራቅ የመጡ ስደተኞች በሀገሪቱ ባህል፣ ምግብ እና ሙዚቃ ላይ የራሳቸውን አሻራ አሳርፈዋል። ይህ የብዛነት ከተማዋን ሕያው
ቢያደርጋትም አልፎ አልፎ ከሀገሪቱ ሴኩላሪዝም ወይም የሃይማኖት እና የመንግስት መለያየት ህግ ጋር የሚፈጠሩ ውጥረቶች አሉ። በፈረንሳይ መኖር እነዚህን የተለያዩ ባህሎች ማክበርና አብሮ መኖርን ይጠይቃል። በአንድ በኩል ጥንታዊ የካቶሊክ አብያተ ክርስቲያን ስታዩ፣ በሌላ በኩል ደግሞ የእስልምና እና የሌሎች እምነቶች ተከታዮች የራሳቸውን ማህበረሰብ ገንብተው ታገኛላችሁ። ይህ ስብጥር ለፈረንሳይ ኑሮ ልዩ መልክ የሚሰጥ እውነታ ነው። ምንም እንኳ ፈረንሳይ ሰላማዊ ሀገር ብትሆንም እንደ ማንኛውም ታላቅ ሀገር የራሷ የደህንነት ስጋቶች አሏት። በትላልቅ ከተሞች ውስጥ የሚታየው ጥቃቅን ስርቆቶች በተለይም በቱሪስት መዳረሻዎች አካባቢ ለነዋሪዎች ቢሆን ጥንቃቄን የሚጠይቅ ነው። በተጨማሪም በከተሞች ዳርቻ የሚታየው ማህበራዊ አለመረጋጋቶች አልፎ አልፎ ለተቃዋሚዎች መነሻ ይሆናሉ። ይሁን እንጂ የፖሊስና የጸጥታ አካላት በየመንገዱ መኖራቸው ለነዋሪው የደህንነት ስሜት ይሰጣል። በፈረንሳይ መኖር የትኛውን አካባቢ በምን ሰዓት መጠቀም እንዳለብህ ማወቅን ይጠይቃል። ይህ የደህንነት ጉዳይ ከቅርብ ዓመታት ወዲህ በመንግስት ትልቅ ትኩረት እየተሰጠው በመሆኑ ከተሞች ይበልጥ ደህንነታቸው እየተጠበቀ እንዲሆን ጥረት እየተደረገ ነው። የፈረንሳይ ኑሮ እንደየወቅቱ ይለያያል። በበጋው በበዓላት በሙዚቃና በደስታ የተሞላ ሲሆን ሰዎች ጊዜያቸውን በፓርኮችና በወንዝ ዳርቻዎች ያሳልፋሉ። ክረምቱ ደግሞ በተለይ በሰሜናዊ ክፍል ቀዝቃዛ እና ጭጋጋማ ስለሚሆን የሰዎችን የመንቀሳቀስ ፍላጎት ሊቀንሰው ይችላል። ይህ የአየር ንብረት ለውጥ በሰዎች ስሜትና በስራ ምርታማነት ላይ ተጽዕኖ ይፈጥራል። ይሁን እንጂ ፈረንሳውያን እያንዳንዱን ወቅት የሚቀበሉበት የራሳቸው መንገድ አላቸው። ከክረምቱ የገና ገበያዎች እስከ በጸደይ ወቅት የሚፈኩት አበቦች ድረስ ያለው ተፈጥሯዊ ውበት በሀገሪቱ ውስጥ መኖርን መታደል ያደርገዋል። በአጠቃላይ ፈረንሳይን ስናያት በአንድ በኩል በስልጣኔ የገነነች፣ በሌላ በኩል ደግሞ በሕግና በቢሮክራሲ የጠነከረች ሀገር ናት። በፓሪስ ጎዳኖች ላይ የምታየው ውበትና በየቤቱ ውስጥ የሚኖረው እውነተኛ የኑሮ ትግል የተለያዩ ቢመስሉም ሁለቱም ተደብለው ፈረንሳይን ይፈጥሯታል። እዚህ ሀገር መኖር ታጋሽነትን፣ ታታሪነትንና አዲስ ነገሮችን የመቀበል ብቃትን ይጠይቃል። ውበቷን ለማጣጣም ፈተናዋን ማለፍ ግድ ይላል። ይህ የፈረንሳይ ቆይታችን እንግዲህ ለእናንተ አዲስ እይታን እንደሰጠ ተስፋ እናደርጋለን። ታሪክንና እውነታን የምንዳስስበት የአሽማኤል ጉዟችን ይቀጥላል። ቪዲዮው ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም በየሳምንቱ የምናቀርባቸውን ቪዲዮ ጥራት ያላቸው ዶክመንተሪዎች ቀድሞው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የቤተሰቦቻችን አባል ይሁኑ። ስለተከታተላችሁ ከልብ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ቸር ይሰንብቱ።